ላል ማለት ንብ ወይም ማር ነው። በላ ማለት ጥሬ ፍቹ በላ ነው። ላል ይበላ ማለት ማር ይበላ ከሚል ከአገውኛ ቋንቋ የተወሰደ መሆኑን እንድታውቁት ነው። ይህም ንጉስ ላሊበላ አንዱ የአገው ነገስታት ዝርያ በመሆኑ ስሙም በዚሁ በአገውኛ ቋንቋ ተሰይሟል። ንጉሱ በተወለደ በ42 ዓመቱ ንግስት መስቀል ክብራን አግብቶ አንድ ልጅ ወልዷል። ልጁ ይትባረክ ይባላል። ይትባረክ የአገው ነገስታት የመጨረሻ ንጉስ ሆኖ አስተዳድሯል። በተወለደ በ57 ዓመቱ ከትልቅ ወንድሙ ከገብረ ማርያም ንግስናን ከቅስና አጣምሮ ተቀብሏል። በተወለደ በ66 ዓመቱ ወይም በ1166 እስከ 1189 እነዚህን አብያተ ክርስቲያናት ለ23 ዓመት አንጾ አጠናቋል። የፈጀበት ጊዜ እንግዲህ ሁሉንም አብያተ መቅደሶች ለማነጽ 23 ዓመት ነው። ሰው ነውና ዕለተ ሞቱን ያስብ ስለነበረ ንጉስ ላሊበላ በራሱ የራሱን ቀብር በመፈልፈል ከዋሻ ውስጥ የጌታ ግንዘት ካለበት በተወለደ በ97 ዓመት ከ5 ወራት ከ3 ቀን ከዚህ ዓለም በሞት ተለይቶ ሥርዓተ ቀብሩ በጌታ ግንዘት ምሳሌ ካለበት በጎልጎታ ላይ ይገኛል ማለት ነው። ንጉስ ላሊበላ እነዚህን ውቅር አብያተ ክርስቲያናቶች እዚህ ቦታ ላይ ለማነጽ ምን አነሳሳው ወይስ እዚህ ቦታ ላይ እንዴት ሊታነጹ ቻሉ የሚለውን ስናይ እንደሚታወቀው ጥንታውያን ኢትዮጵያውያን እነዚህ አብያተ መቅደሶች ከመታነጻቸው በፊት ጉዟቸው ወደ ኢየሩሳሌም ነበረ። ይህም ጌታ የተወለደበትን ቤተልሔም፣ ያደገበትን ገሊላ ናዝሬት፣ የተሰቀለበትን ቀራንዮ፣ የተቀበረበትን ጎልጎታ ለመጎብኘት ነበር። ነገር ግን ኢትዮጵያውያን ከኢትዮጵያ ወደ ኢየሩሳሌም በሚያደርጉት ጉዞ እጅግ አዳጋች ስለነበረ ሕዝበ ክርስቲያኑ በድካም እና በሞት እየተለዩ መንገድ ላይ ይቀሩም ስለነበረ ንጉስ ላሊበላ በፈቃድ እግዚአብሔር እዚህ ቦታ ላይ እልመራይን በኢየሩሳሌም እያለ አይቷል። ወደዚህ ቦታ መጥቶ እነዚህን መሰል አብያተ መቅደሶች አንጾ ዳግማዊት ኢየሩሳሌም የሚለውን ስያሜ ይዘው ኢትዮጵያውያን ወደ ኢየሩሳሌም ከመሄዱ ይልቅ ወደዚህ ወደ ላስታ ደብረ ሩሃ መጥተው ዳግማዊት ኢየሩሳሌም ላስታ ደብረ ሩሃን የሚያከብሩትም በዚህ ምክንያት ነው። እንደሚታወቀው ታኅሳስ 29 ቀን የቅዱስ ላሊበላ ልደትና የጌታ ልደት በአንድ ቀን ይውላሉ። በዛን ሰዓት ብዙ ከ200,000 ሕዝብ በላይ የሚሆኑ ኢትዮጵያውያን መንፈሳዊ ተጓዦች ወደዚህ ቦታ ላይ መጥተው ሥርዓተ ልደቱን ያከብራሉ ማለት ነው። ስለዚህ ዛሬ የምናያቸው በኢየሩሳሌም ታሪካቸው የተፈጸሙትን ጎልጎታ፣ ቀራንዮ፣ ዘይት ወይራ፣ ደብረ ታቦር፣ የዮርዳኖስ ወንዝ፣ የአዳምና የሔዋን መቃብር፣ የአብርሃም የይስሐቅ የያዕቆብ መቃብር እንዲሁም ሌሎች ምሳሌዎች በኢየሩሳሌም ያሉትን እያየን እንውላለን ማለት ነው። እንግዲህ አጠራ አድርጌ ካልሰጠዋችሁ እያንዳንዱ ታሪክ ለአንዱ ቤተክርስቲያን አንድ ቀንም ስለማይበቃው በአጭሩ እንላለን ማለት ነው። ሁለት የኢጣሊያን አርኪቴክት መጥተዋል። የመጀመሪያው ሳንድሮ አንጀለኒ ይባላል። እሱ አብዛኛዎቹ የላሊበላ ውቅር አብያተ ክርስቲያናቶች ውስጥ ለውስጥ የሚያያይዟቸው የአንደርግራውንድ ታናልና ውስጥ ለውስጥ የሚያያይዟቸው የውሃ ተፋሰስ